የዛሬ ምግባችን ደግሞ ይሄንን ይመስላል። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ። አመሰግናለሁ። ወደ አሰራሩ እወስዳችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የቡርቱ ቻናል ተከታታዮች በሙሉ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልኝ እያልኩኝ ወደ ዛሬ ምግብ አሰራር ሙሉ ስሄዳችሁ የምጠቀማቸው ግብአታት እዚህ ጋር አሉ ማለት ነው። በቤድንጃን ነው የምሰራው፣ ተከታተሉኝ። እዚህ ጋር ዘይቴን ጨምሬያለሁ፣ ትንሽ በዛ አድርጌያለሁ፣ ምክንያቱም ቤድንጃን ስለሆነ። እዚህ ጋር ነጭ ሽንኩርትና ዝንጅብል ነው። ቤድንጃን ሲሆን ዘይት ይፈልጋልና ለዛ ነው። አሁን ከላይ ሽንኩርት እንጨምራለን። ምክንያቱም ዝንጅብል እና ነጭ ሽንኩርት መጀመሪያ የተጠቀምኩት ጣዕም እንዲኖረው ነው ማለት ነው። ጣዕም ይኖረው ከቤድንጃን ጋር ተሰራ ነው ለየት ያለ ጣዕም ቴስት ያለውና ለዛ ነው። እንዲህ ብራውን ነገር ተነዱ ይበቃል። እዚህ ጋር መሰል አድርገናል። ይበቃዋል፣ ይከደናል። ቲማቲሙን ልጬ ነው የተጠቀምኩት። ማጊ ግማሽ ነው የተጠቀምኩት። ትንሽዬ ቁንደ በርበሬ ከላይ መስመስ አደርጋለሁ። ከሙን ተጠቀምበታለሁ። ትንሽዬ ነው የምንሰነስበት። ትንሽዬ ከላይ ብዘር አወቃችሁት። ትንሽ ነስነስ አደርጋለሁ። ኦሬዲ ደስታዋል ይመስላል። ታይም ቀንበታለሁ። አጠፋዋለሁ። ሳለ አድርጌ መለሳለሁ። ይጠብቁኝ። ይሄንን ይመስላል። ጨርሻለሁ። አሁን የቀረኝ መብላት ብቻ ነው። ከወደዳችሁት ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት ተጠይቃችኋለሁ። አመሰግናለሁ። ይቅርታ በማል የረሳሁትን ነገር አስታወስኩኝ ማለት ነው። ኮመንት ላይ ያዩኝ ነው እና ይሄኛው ለምንድን ነው የምጠቅመው? ለውርጭ ለመቀነስ፣ ውፍረት ለመቀነስ እያላችሁ የምጠይቁኝ ልጆች አላችሁ ማለት ነው። ያ እንዳለ ሆኖ ግን ደግሞ በብዛት መዳም ጋር ያለ ልጆች ለስራ ቀላለሁ ብለን አሊያም ደግሞ ለሰዓታችን ብለን ብቻ የሆነ ጅብን ምናምን ነገር ነው ብዙን ጊዜ ጅብን ግላስ ምናምን ነው የምንጠቀመው ማለት ነው። ያ ደግሞ ለጤናችን ጥሩ አይደለም እና በቻላችሁት መጠን በምትችሉት ቤት ውስጥ ባሉት ነገሮች ብትጠቀሙ፣ ቤት ውስጥ ባሉት ነገሮች እንዲህ በቬጅቴብሎች ያን ነገር ብታዘወትሩ የተሻለ ነው ማለት ነው። ለጤናችንም ለምንም ነገር ማለት ነው። የታሸጉ ምግቦችን ብቻ በብዙ አታዘወትሩ ማለት ነው። አስተውላችሁ ከሆነ ደግሞ አሁን ለምሳሌ አረቦች ብዙዎቹ ማለት ነው ለልጆቻቸው ይሄንን ነገር ምንድነው አይፈቅዱላቸውም ማለት ነው። አያስበሏቸው ምናምን ነገር በተለይ ደግሞ እንዶሚ የምትጠቀሙ ልጆች ማለት ነው። እሱንም ማለት ነው እና ከእንዶሚ እንዲህ ዝብኖች የታሸጉ ምግቦችን ከመጠቀም ይሄንን መጠቀም ይሻላል በማለት ነው እየሰራሁኝ እያሳየኋችሁ ያለሁት ማለት ነው። እኔ ለራሴ እንደዚህ ነው የምጠቀመው ማለት ነው። በጣም አንገብጋቢ እና ብቻ የሆነ አማራጭ ካጣሁኝ ነው እንደዛ አይነት ነገር የምጠቀመው። ግን አማራጭ እያለኝ ግን ያንን ነገር በፍጹም አልጠቀመም እና እናንተም እንደዛ እንድታደርጉ እፈልጋለሁ። አመሰግናለሁ።